ሂዳ ናይድ ምሩ ሹፍ ሳሚ ናይ እየተባልሽ አይደል እንዴ? አታደናብራት እንጂ አንተ ስምሽ ማን ነው? የኔ ነው። ቤዛ እባላለሁ። ቤዛ ምን ማለት ነው? እኔ እንጃ፣ እናቴ ናት ያወጣችልኝ። የምትጠሪበትን ስም አታውቂው? አላውቀውም። ነገ ቤት ጠይቀሽ ነሽ? እሺ። ምንድን ነው ያልሽው? ለእቴ ምሳ ላደርስ። አንቺው እስኪ አንቺው። እሺ ሮዝ ነው በጣም ማን የሰራው? እኔ ነኝ የሰራሁት። ጎበዝ፣ ጥሩ ማያልሽ። ሳሚዋልሽ ከዚህ በኋላ ስታገኚ ማለት ነው ለክ እንደ ወታደር ቆፍጠን ብለሽ ሰላም ምሩ ትይኛለሽ። እሺ ጎበዝ ልጅ። እስኪ በይ ሰላም ምሩ። አስተካኪ። ሰላም ምሩ። ቆፍጠን ነው እንጂ አታ ለጨርሰው ነው እንዴ? አቶ ምን ትብላ? አረ ቁልፍ ጣልሽ። ሳሚ አቺ ሳሚ ቁልፍ ጣልሽ። ሰላም ብሩ። ምንድን ነው እንደዚህ መሮጥ? አይ ምንም ሰዓት ረፍዶብኝ ነው። ፈርተሽ ነው ወይስ ሁሌ እንደዚህ ደንባራ ነሽ? ኧረ ምን ሆንኩ? በጣም አስፈራለሁ። አዎ ባለፈው ሰው ስደበድብ አይቻለሁ። እሺ ሌላስ ምን አየሽ? ምንም፣ ግን የሰፈሩ ሰው አይወድም። እዚህ ጋር እንኳን ተሳስተሻል። ሁሉም ማዴ መሩ የሚሉኝ ፈርተው ነው እንጂ ስለሚወዱ አይደለም። ደስ ያለሽ
ሁሌ ላገኝሽ እፈልጋለሁ። ሁሌም አልችልም። በዛ ላይ አባቴ ካንተ ጋር ካየኝ ይገለኛል። ማን? እሺ ነገ 11 ሰዓት እዚሁ ጋር። አይ 11 ሰዓትም አልችልም። በዚህ ሰዓት ግን ለእህቴ ምሳ ለማድረስ ስለምወጣ እችላለሁ። አንዳሸውጅኝ የቁልፍ ነገ ይሆናል። ነገ ሰማጭ እሰጥሻለሁ። በምን እገባለሁ? እሺ ችግር የለውም አንኳኳለሁ። እሺ ምን አይነት ዱርዬ ነው? አሁን በምን እገባለሁ? ሰላም ምሩ። ሂጂ በኋላ ነው ማውራሽ። ይቅርታ ምሩ፣ የስሜን ትርጉም ጠይቄያለሁ። ኧረ ምኗ ደንባራ ናት። በኋላ ትነግሪኛለሽ። ሂጂ። አይ ቀጠሮ እኮ አያስፈልገውም፣ በጣም አጭር ነው። አንቺ ዞር በይ ከዚህ። ምን ሆናት እቺ? ቤዛ ማለት መስዋዕት ማለት ነው ብላኛለች እናቴ። ኧረ አንቺ ልጅ ነኝ መስዋዕት ልታረጊኝ ነው? አንተ እኮ አይደለም መስዋዕት የምትሆነው፣ የስሜ ትርጉም እኮ ነው። ቆይ ለምንድን ነው እንደዚህ ፈሪውሽ? እናቴ ስትነግረኝ አባትሽ ነው በቀን 10 ጊዜ እየገረፈ ፈሪ ያደረገሽ ብላኛለች። እና አባትሽን መርሽዋልና? መመረሽ ምንድን ነው? አንድ አስቸግርሽ ቆንጆ አድርገን እንገርፈዋለን። አረ ትልቅ ሰው እኮ ነው፣ እንዴት እንገርፈዋለን? ስንት ዓመትሽ ነው? ውስጥሽ ግን የሆነች የ12 ዓመት ሕፃን ልጅ ነው ያለችው። አንቺ ልጅ አስበላሽ። በምን አሩጫ ላይ እንዴት ነሽ? ጥሩ ነኝ። ትምህርት ቤቱ ጊዜ አንደኛ እየወጣው ነው። አሩጫ ሰውነት ያለቀ ባንተ አቺ ደንባራ ልብሽን ተፋሽዋ። ልብ ይተፋል እንዴ? ደከመሽ ወይ ለማለት ነው። ቆይንንም አታውቂም እንዴ? የምታወራቸውን ነገሮች ሰምቻቸው አላውቅም። ለዛ እኮ ነው። አሽቄ የለውም በቃ ትለምጂዋለሽ። እሺ ግን እነማን ናቸው ያባረሩ? ተዋናዮች ናቸው። ምን? ዛፓ። አልገባኝም። ይኸውልሽ ሲቪል ፖሊሶች ናቸው። ገባሽ? እና ፖሊሶቹና ተዋናይ ያልካቸው? ምን? እሺ ተሳስተሃል እኮ። ተዋናይ ድራማ የሚሰራ ነው።
አስታይ ይስተካከላል፣ ፊክስ እናደርገዋለን። ስትታይ ግን የምትፈራ አትመስልም። ፈሪ ማን? ይቅርታ ምሩ፣ ይቅርታ። እሺ በቃ አትደንግጭ። አትቆጣኝ። አልቆጣሽም፣ አብሽር። ታዲያ ለምን ሮጥክ? አቺ ፍቺ እንጂ እና ከዛፓ ጋር ልወራበሽ እንዴ? ዛፓ ፖሊስ ነዋ። ማንሽ መስዋዕት? ሂጅ ወደ ቤት፣ ነገ አገኝሻለሁ። ሂጅ። ነገ እሑድ ነው እኮ ለእህቴ ምግብ አላደርስም፣ ግን ለጓደኛዬ መጽሐፍ ሰጥሻለሁ ብዬ መውጣት እችላለሁ። አሁን እየናፈኩሽ ነው ማለት ነው? ኧረ እንደዛ አይደለም። እኔ ሁሌ ላገኝሽ ፈልጋለሁ ስላልከኝ ነው እንጂ። አና አዜጋ አስበኝ። እሱ እኮ የባለጌ ነገር እርምያታሰ አውነት እርምያ አልፈቶ ረበት የማይጨክን ገላ ሐሞት የሌለበት ነጋ ጠባ መውደድ የምትገደበት ሰላም ነው። ምን ያስጨውሻል? ይቅርታ፣ አንተ አስደንግጠኝ እኮ ነው። እኔማ ቢልልኝ ቀሚሴ ላረግሽ ነበር። ኧረ እኔ ቀሚስ አላረኩም። አንቺ ከእውቀት ነፃ የሆንሽው ጠላት ለአገር የሚያሳጣ ፍቅር የሚሉ አይ አልፈልግም። ወይ አልተላ እሺ ምን አገባኝ? ሽፎን ሆነማቶና አከናንወኝ ቆረብሽ። ልባብስን እርግጠኛ ነሽ አትፈልጊም? አልፈልግም። ግራ ገባኝ፣ እኔስ ጭንቃለኝ። በጣም ጥሩ። ሳላስበው ድንገት አለለኝ ወስየን ይዞ የመጨረሻ አትፈልጊም? የዋህ ልቤን ምኑን ልትሰጠኝ ነው? ጨርሰዋል እኮ አገለው ቀድሞ የጥለኛል። ምኑ ሆዳም ነው? ቆንጆ እኔ እኮ እንድታክደረድረኝ ፈልጌ ነበር። አንተ ትጨርሰዋለህ። በቃ ተለቃሽ። አልፈልግም። እሺ ለርቅ ያሰብኩትን ጣፋጭ ደግሞ ነው ብዬ ደብሮኝ ነበር። ለምንድን ነው ግን ይገዛልኝ? ባለፈው ስላሯሯጥኩሽ ነው። እንደዛ ከሆነማ ሁሌም አሯሩጠኝና ጋብዘኝ። አሯሩጠኝ። በቃ አሯሩጥሻለሁ። ጭንቅ እንዳልሽ አልጨነቅም። አንተ እያለ ታስፈራለህ አላልሽኝም ባለፈው? አዎ ፈራ ነበር። ስቀርብ ግን ደስ ትላለህ። አታስፈራም። ማን አልሽ? አላስፈራም። አይ ምሩተው፣ ይቅርታ። እሺ እንደዚህ ስትሆንማ ታስፈራለህ። አደብሪ በቃ እሺ። ስቀልድ ነው። የዋለበኔትም ስትለው ሰው ሲፈራኝ እንዴት ደስ እንደሚለኝ። አንቺ ግን የሆነ ታሳዝኛለሽ። ረበት የማይጨክን ገላ ሐሞት የሌለበት። እሺ
ካላስፈራኝ ጓደኛ ነው። ከኔ ጋር ጀለስ መሆን ትፈልጋለሽ? እኔ እኮ ጓደኛ የለኝም። ምሩ በቀደም ለዛፓ ያቀሳሰረውን ልጅ ይዘነዋል። አረ ሂጂ ብልጅ ሂጂ በቃ እሺ፣ ቤት አትጠብቂ። ዛፓ ፖሊስ፣ ወይኔ ሊጣላ ነው። መስዋዕት ምንድን ነው? መስዋዕት አይደለም፣ ስሜ ቤዛ ነው። እሺ ቤዛ ምን ሆነሽ ነው? ማን ያራራጠሽ? ማንም አላራራጠኝም። እኔ አንተን ፈልጌ ነው የመጣሁት። እሺ በኋላ አገኝሻለሁ። አይ በኋላም አልችልም። ታውቂያለሽ፣ ከገባ መውጣት አልችልም እኮ ነው። አገኝሻለሁ። እሺ በለ አረ ብሩ እንሂድ እንዳያመልጠን በእናትህ። ፍቃድ አንተ ልሁ እኔ ራሴን አሞኛል። አባቺ መስዋዕት አታዝጊ እስኪ። በቃ እዚህ ጥላው ጋር ቁጭ በይና ሲሻልሽ ትሄጃለሽ። መስዋዕት አቺ መስዋዕት ማን ሆነሽ ነው? በቃ ነው አንቺ ሂጂበት ነይሽ። ኧረ ምን አላት? አሁን ተሻለሽ? አዎ ደህና ነኝ። አውቀሽ ነው አላመመሽ? እሺ በለ ቆይ ግን ለምን ሩየውክ? እሺ ይቅርታ ምሩ፣ ይቅርታ። እሺ አትደንግጪ። ዱርዬ ልልህ ፈልጌ አይደለም። ልክ እኮ ነሽ፣ ዱርዬ ነኝ። ግን እየዋልብን ያለ እኔ አሞኝ ትተኸኝ አልሄድክም። አዎ ተይ በቃ፣ እኔ መደናነቅ ምናምን አልወድም። ከተሻለሽ እንሂድ። አልተሻለኝም። ምን ሆናት በፈጣሪ? ታባ ሄዳ አትጣላት። ምን አልሽ? አይ ምንም አላልኩም። እኔ ታግዬ አንተ አሸነፍከኝ፣ ጉልበቴ እስኪዝል አብረከር ወለንካ ባለንካ ልቤን ተቀበለኝ። ያደራ የፍቅር የእምነት ተልእኮ አለኝ። ካየሁት ሰው ሁሉ አይኔ ከሚቀኘው ልቤ ድንገት ያለው አንተ ብቻ እኮ በጣም የምወድህ አንተን አለኝታዬ፣ አይንህ የኔ ወዳጅ ፍቅር ጓደኛ፣ ምነው ብትመጣልኝ በአሁኗ ደቂቃ ነፍስና ስጋ እንደዚህ ተጨንቃ ስወድህ ሳፈቅርህ እኔ ማረ ለምን ይደብረኛል? ትቼ ስለተጫወትኩና መጫወት ትፈልግ ነበር። ኧረ አብሽሩ፣ አንቺ ብቻ ይቻምሽ። ይመችሽ ለማለት ነው። ይመችሽ ለማለት ነው። ችግር የለውም፣ ምን ያስተካክላለሁ። እሺ ይኸውልሽ፣ አንቺ መስዋዕት አይደለም ስሜ። እሺ ቤዛ። ስሜ ቤዛ ነው። የስሜ ትርጉም ደግሞ መስዋዕት ነው። ልጅነትሽን ግን በዱቤ ተበልተሻል። ዱቤ ይበላል እንዴ? ተው በቃ እንግባባ። ገብቶኛል እኮ ኦኬ ነው። አዛል አድርገ ብዬ ነው። ማን አዛ?
አዎ አዛደል የሚባለው ኧረ ይመችሽ። በደንብ እየተላጥሽ ነው። መላጥን ግን አላረፍኩትም። ይቻምሽ አንቺ በደንብ ቅጥቅጤ እየሆንሽ ነው። ኧረ ይመችሽ። ይመች ሆኖ ደቂቃ ነፍስና ስጋ እንደዚህ ተጨንቃ ሰወደገ ሳፈቅርገ ሳሚ ፎንቃ ምናምን ታርፊያለሽ ግን ምን? አይ ገና ጡጦ አልጣልሽም። አንቺን ወድጄማ መከራዬን ነው የማየው። ምሩ ለምንድን ነው ብቻህን የምታወራው? ምንም ቸኮሌት ይዤልሽ ልምጣ። አይ የላስቲኩን በረዶ ነው የምፈልገው፣ ግዛልኝ። ወይኔ ምረታ በረዶ ከመጣባ ልጅ ጋር ፎንቃ ይጥለፈኝ። እና ደግሞ ካለ ደስታ ከረሜላ እሱንም አምጣልኝ። እረፍ። እሺ ይዤልሽ መጣሁ ልጄ። ኧረ እኔ ልጅ አይደለሁም ምሩ፣ ቤዛ ነኝ እኮ። ደግሞ ታርመኛለች እኮ። መጣሁ በቃ። እንደዚህ ተጨንቃ ሰወደገ ሳፈቅርገ ምሩ ግን ደስ ሲል የኔማ አለታ ስብስብስብስብ አረገኝ ናፍቆት እያበረታብኝ እስክንገናኝ ድረስ አለ። ሰላም ምሩ። አኩርፈሽ ነው? አዎ እንዳታናገረኝ። ከዚህ በኋላ የኔ ፖሊስ ሰላምታ ተይዋሽ። እሺ አና ናፍቄሽ ነበር። አንተ ዝም አላልከኝም። ወይኔ ብሩ ምን ሆነ ነው? ለዚህ እኮ ነው ባለፈው ያልመጣሁት። በጣም ያማል። ወይኔ ልበልልኝ። አዋ ውስጥ ይፈበይልኝ በደንብ ይዋ። እሺ የስ በረዶ ጨለማ እንቅልፍ እንዳያስጨኝ ድምፅህን ስሰማ አካሌን ቀልቤን በረዶ እጠብቃለሁ እንቅልፌን አጥቼ ልቤ በንጎርጎር። ወይኔ ምሩ በቃ በበረዶ ቀየርሽ። ፎልኩላ አይደል እንዴ? አስታይል ይመሽ። ይሄኛውን ግን መቼም አልሰጥሽም። እሺ ምሩ እባክህ ስጠኝ። አልሰጥሽም። እባክህ ስጠኝ። ምሩ ስጠኝ። አልሰጥሽም። ስጠኝ። አልሰጥሽም። ኧረ ላሽ አልሰማሽም። አልሰጥሽም። አምጣው ማንችለው እስክትመጣ ድረስ በለኝ ሀሎ ማነሽ ነው? እንደ ፊልም ላይ ነው አይደል እንደዚህ የሚታዩት? እንደዛ ነው። የስ በረዳለኝ ከረሜላ። የስ እንቁላልት ስብስብስብስብ አረገኝ ናፍቆት እያበረታብኝ እስክንገናኝ ድረስ አሎ በለኝ አረገኝ ወላ ያልከኝ ምነው ወሬ አይ ልጅነቷ። ሰላም ምሩ። አይ ይቅርታ፣ ለካ እንደዚህ ሰላማት በይኝ ብላኛል። ጎበዝ ተማሪ ነች ማለት ነው። አዎ ቶሎ አረሳም። ማነሽ ነው? ዛሬ አኩርፈሻል።
ደብሮኛል። ማን አባቱን ያስደበረሽ? አይ ተወምሩ ሌላ ጊዜ እነግርሃለሁ። አቺ ንገሪኝ፣ ያስደበረሽን ሰው ደህና አድርጌ ነው ወይ የምለው? ንገሪኝ። እሺ ትለኛለህ? አንድ ነገር ልጠይቅህ። ላቺ ሄድ ምንም ይሁን ብቻ መናገር ነው የሚጠበቅብሽ። እስቲ ማለልኝ። አንቺ መስዋዕት እንግዲህ አታዝጊኝ። መስዋዕት አይደለም ስሜ ቤዛ ነው። እሺ ቤዛ አታዝጊኝ፣ በቃ ንገሪኝ እኮ መጀመሪያ ማለልኛ። እሺ በምን ልማል? ጓደኞች አይደለም? በቃ በኔ ማል። እሺ መስዋዕሙች እቴሜ ተጫተኝ። ማን እቴሜ ተጫተኝ? በኔ ምልሃል እንዳታፋፍር። አቻምሻል የምር የምታወሪው? አየ ልታፋፍር ነው እምቢዮ። በቃ አልጫወትም ቶ ያማታል እንዴች? አቺ መስዋዕት ደግሞ ልታለቅሽ ነው? በቃ አልፈልግም። በቃ ተጣልቻለሁ፣ እንዳታናግረኝ። አረ ወይኔ ምሩ፣ አረ በስማ ቆይ እኔ ነኝ ያበድኩት ወይስ አንቺ? በቃ አታኮርፊ ነሽ። እሺ አልከኝ። አንቺ ቶሎ በጀለሶች እንዳይመጡ ተስተካከል እንጂ ታዲያ። እቴ ሜቴ የሎሚ ሽታ ያሳየናለሽ ማታ ምሩ ና እንጂ አስበላሽኝ በእናትሽ። እንዲያው ልጅነቷ በቃሽ። ምን አይነት ባለች። በቃ መጣሽ ምሩ። እንዲያው ኧረ እቺ ጩጬ ናፈቀችኝ ነው ማለት ነው። ይመቻት። መውደድሽ ክሎ ልቤን ተኮሰው እኔ ሴት ልግባ ድረሰው መውደድሽ ክሎ ልቤን ተኮሰው እኔ ሴት ልግባ አስደነገጥኩ አይደል? አመል የለብኝ እኔ ሱሰኛ የሌለን ያስደነገጥሽኝ። በቃ ሁለተኛ አላስደነግጥም። እሺ ሁለተኛ እንዳታስደነግጨኝ። እሺ አላስደነግጥም። ደስ ስትይ የሆነ ፎንቃ ልታስይኝ ነው ምሩ። ፎንቃ ማለት ፍቅር ነው። ፍቅር ነው። ፍቅር ያዘ የሌለ ፎንቃ የሌለ ነው የጨመደደኝ። ከኔ ነው ካንቺ ነው። ቃቃባሊ ትሆናለህ። አንቺ መስዋዕት። እኔ መስዋዕት አይደለም ስሜ። አውቃለሁ ስምሽ ቤዛ ነው። በቃ ለምንድን ነው የተናደድከው? ቆይ አልተናደድኩም። ስሜ መስዋዕት አይደለም ስላልኩ ነው። በቃ እሺ በለኝ። ደስ ስትይ በቃ ልብሽ ምንም ክፋት የለበትም። ህይወት እኮ ምርጫ ነው። ዱርዬ ሆነህ አልተወለድክም።
ዱርዬውን ኮመርጣ ነው ማን ምሩ ይቅርታ እኔ እንደዛ ለማለት ፈልጌ አይደለም በቃ ይቅርታ አይደለም አልኩ አይደል እንዴ ይቅርታ አቺ ልታለቅሽ ነው በቃ ችግር የለውም ነይ እሺ በቃ እቺ ምን አይነት ዋረች በእናታችሁ በቃ አይዞሽ እሺ በቃ ይቅርታ እኔ ድጋሚ እንደዛ አላረግም ችግር የለውም ነይ እባክሽ ታኮርፋለች እንዴ አረ በጣም መገርም ይዞንሽ አቺ በሷት ወይ አሁን ተረጋጋሽ ደህና ነኝ የተሰደብኩት እኔ መታለቅሽው አንቺ አሁን የጥሩ ነው አይደለም እኮ ምሩ እኔ እኮ እንደዛ ለማለት ፈልጌ አይደለም በቃ ተው አሁን ይልቅ ወሬን ቀይር እሺ ወሬ ምረጥ ወሬ ምረጥ አዎ የወሬ ርዕስ አምጣ ጭራሽ ደግሞ ወሬ በምርጫ ሆነ እሺ ለምን እንደዚህ ኃይለኛ ሆንክ አሁን ባንቺ ቤት ወሬ አመጣሽ ማለት ነው ለምን ዱርዬ ሆንክ ላለ ማለት ነው ኧረ እኔ እንደዛ አስቤ አይደለም አንቺ ለምን እንደዚህ ፈሪ ሆንሽ አይሽ ስለፈለግን ብቻ አይደለም አንዳንድ የህይወት አስገድዶን ራሱ ማንፈልገውን ነገር እንሆናለን አልገባኝም ምሩ ቤተነሽ እንሂድ ወዴት እኔ ችብስ መብላት እፈልጋለሁ ችብስ እኔም እኮ እፈልጋለሁ ምሩዬ ና እንሂድ የት ነው አንቺ ጋዝባይሺ ሰላም የኔ መስዋዕት አንተን ማስለመደ እኔ መስዋዕት አይደለም ስሜ እኔ እኮ ያኛውን ስምሽን አላረፈውም እኔ አንድ ስም ነው ያለኝ ምሩን አይተኸዋል ፈልገሽው ነው ኧረ አላየሁትም አዎ ፈልጌው ነበረ ከተገናኘን ቆየን እኔ እንጃ እኔ ዛሬ አላየሁትም እሺ በቃ ቻው ሄደቻ ሰማ ቀሚሷ ግን ስታሳዝን ቆይ ለምንድን ነው የምታስጠብቃት ኧረ ፎንቄ የሌለ ጅል እያደረገኝ ነው እሷ ደግሞ ምንም ነው የማታርፈው አይደል አገኘው በእኔ ለማዘሯ አቃቃ ብዬ ልምጣ እኮ አብረን ሂዳ እኔስ ምሩ ናፍቀኝ ነበር በቃ ብቻ ነው የምትይው ምን ልበል አይ አውቄ ነው የጠፋሁብሽ በዛ ላይ ያለውን የለውም ያስባልኩሽ ምንም አልደበረሽ አይ ለምን ደበረኛል አሁን አገኘው አይደል እንዴ ኧረ ደስ ስትይ ምሩ ግን ደስ ስትይ አብዝተሃል ምን አባሽ ነው የመጨረሻ እኮ ነው ደስ የምትይው አንተም በጣም ደስ ትላለህ ግን ምን አይቶ እንደ ባለፈው ልታስለቅሰኝ
አራብሽር አላስለቅስሽም ንገሪኝ። ታስፈራለህ ግን አንዳንዴ ብቻ። ማን አንቺ ዳፈርኝ አላልኩሽም እንዴ? አይ በቃ እሺ ይቅርታ ምሩ ይቅርታ፣ በጣም ይቅርታ። እኔ ተሳስቼ እኮ ነው። እሺ ድጋሜ የለመደኝም ይቅርታ። ላሽበል ምሮ ላሽበል ነካው የምታስጨንቀኝ ሆይ በህልሜም በወኔም ድንቅ ልጅ ድንቅ ነው ውበትሽ፣ ከዋክብት ናቸው አይኖችሽ። ቀለሜ እንዳይለቅ ምሩ። ዛሬማ ለውጣለን። የምን ለውጥ? እንጃባሽ ድሮ ማቃት ጩጫዋ ቤዚ ትንሽ አደገች ልበል። የምር እንደ ልጅ ነው እንደምሆነው። አረ ዛሬ ሌለን የተቀየርሽው። ቆይ ቤት ደህና ናቸው? ለምን ጠየቅኝ? አንጃ ያዛም ያረግሽ አባትሽ አደብ ገዝቷል አይደል? ልጅ ድንቅ ነው ውበትሽ። ስማማ ምሩ ምን እንዳማረኝ ታውቃለህ? ምን አማረሽ? ከናፍርሽ ፈገግማ ስትይ ሌላ ነው ጥርስሽ። እንካ ምንድን ነው? ቅመሰውማ ምሩ እንዴት እንደሚጣፍጥ። ኧረ አልፈልግም። የኔ ግብዣ ስለሆነ ነው። ያምሻል እንዴ? ኧረ አይደለም። እናን ከያዘው አንቺ አይደለሽ እንዴ አማረኝ ያልሽው? እናንተ ስትመጥ ማየት ነው ያማረኝ። ወይኔ ምሩ፣ ኧረ መጮች አደረገችኝ እኮ። ቺርስ። እንዳይፈስ ምሩ ምጠጣው። ዮሽ ቀውስ ይጣፍጣል አይደል? አሪፍ ነው። ምኑን ትቼ ማን ልበልሽ ፍጹም ድንቅ ልጅ ነሽ። 10,000 ፎሎወርስ በነፃ ደግሞ አለው በነፃ ከእልፍ ቃል ዲጂታል ማርኬቲንግ ከ100,000 በላይ የቲክቶክ አካውንት ሲገዙ የፈለጋችሁት አካውንት ላይ መርጣችሁ 10,000 በእኛ ጊቫዌይ ተዘጋጅቷል። እንዳያመልጦት ሰምተዋል። 10,000 ፎሎወር በነፃ አሁኑኑ ከስር ባለው ስልክ ይደውሉ። ፒስ አቺ መስዋዕት ምንድን ነው? ምንም አልሆንኩም። ማን አባቱን ያሯሯጥሽ? ማንም ምሩ አንተ ጋር መምጣት ፈልጌ ነው። እና ረጋ ብለሽ አመጭም ነበር። እሺ ይቅርታ ምሩ። አቺ ለግራ አጋባሽ። ምን አይነት ሙድ ነው የምታራምጂው? እሺ የሆነ ቦታ ወሰደኝ። ሁላችሁ የተረታሁለት ሽጋዬ ሁላችሁ ምንድን ነው ያልነገርሽኝ ነገር አለ? አዎ አና ነገርኛ። ይቅርታ ሌላ ጊዜ ልንገርህ። ምንድን ነው ጀለስ ነን ምናምን ትያርል እንዴ? አዎ ጀለስማ ጀለስ ነን እኮ ንገሪኝ። ሊፈታ ነው። ማኑ? ምሩ አንድ ነገር ላስቸግርህ። የፈለግሽው ቃል ነው። ቃል ነው። አባረሻ ጫወታኝ።
ብቻዬን ስተክዝ አይተው የታዘቡኝ ፍቅር 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 ስቶታል እያሉ የሚያሞኝ ይሄን ልጅ ይሄን ልጅ ይሄን ልጅ ይሄን ልጅ ወደጀን እንደሆነ ይወቁት ሌላላይም 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 ብዬ ለሱ የነገርኩት የተረታሁለት ሽጋዬ ውላቸው ጊዜው የሶሻል ሚዲያ ስራውንና ንግዱን ለብዙዎች የሚያደርሱበትን አማራጭ ያቀላጥፉ። ለሱ እኛ አለንበት። እልፍ ቃል ዲጂታል ማርኬቲንግ ማንኛውንም አይነት የሶሻል ሚዲያ ፕላትፎርሞች መግዛትም ሆነ መሸጥ ካሰቡ በቅድሚያ ወደኛ ይምጡ። እንዲሁም ዩቲዩብ፣ ኢንስታግራም፣ ፌስቡክ ፔጅ፣ ቲክቶክ አካውንት፣ ፎሎወር፣ ላይክ እና ቪው በተመጣጣኝ ዋጋ እንሰራለን። በተጨማሪ የሆስቲንግ አገልግሎት እኛ ጋር ያገኛሉ። ሌላው ለማንኛውም የሶሻል ሚዲያ ከአቅም በላይ ለሆነ ብልሽት እኛ ጋር መፍትሄ አለ። ያምሩ። ምንም አታስምሩዬ፣ ቆንጆ አድርጌ ነው ምስልሽ። ይሻልሻል። ወደድኳ ፈቀርኩሽ የፈለገ ምሩ ተስተካከል እንጂ አቺ መስዋዕት ውይ ይኸውሽ ደግሞ ፈገግ በል። ምንድነው እንደዚህ ተኮሳትራ? ይኸው አሳምረሽ ባሲን ግን አለቀልሽሽ። ኧረ ምን ልታመጣው? ማመጣውንማ አሳይሻለሁ። ምንም አታስምሩዬ፣ ቆንጆ አድርጌ ነው ምስልሽ። ይሻልሻል። ያው ካልሆነ ታውቂያለሽ የሚደርስብሽ። ምን ልታረገኝ? እንደ ባለፈው ስሜ ነው ጉድም ሰራሽ። ምን አልከኝ? ቶሎ ቶሎ ሳይኝ እስኪ አታዝጊኝ። ምንድን ነው? ውይ ምሩ ግን በጣም ችኮላ አለብህ። አትረጋጋም። አራራራ ማማረር ጀመርሽ ማለት ነው? አይ እኔ አላማረርኩም፣ ግን አንዳንዴ መታገስ መልመድ አለብህ። አንቺ ልጅ ግን በጣም ግራ እያጋባሽ ነው። እንዴት? አንዳንዴ ማላቃት የሆነች ትልቅ ሴትዮ ትሆኝብኛለሽ፣ መልሰሽ ደግሞ ልጅ ትሆኛለሽ። አሃ እያማረርክ ነው ማለት ነው። እስኪ አቀልጅ። ሲመስለኝ የሆነ ለመደበቅ እየሞከርሽ ያለሽው ነገር አለ። ምሩ እባክህ አትገምት፣ እስክነግር ጠብቀኝ። እሺ ልቤም ባለማረፍ ልቤም ባለማረፍ እና ላሳይ ምሩዬ፣ ጨረስኩት። ጨረሹ? አዎ። ይሄን ነው መስለው እና አንቺ ቆይ አልተቆረጠጥሽም። የፈለገው ይምጣ የፈለገው ይምጣ ታሪካ የስ ምሩዬ ዥው አድርገኝ። በደንብ ነው ዥው ማረግሽ። ነፍሴም ተጨነቀች ናደደች ተኩላልታ ምን ቆንጆ ቢኖር የሚደነቁበት ለኔ ሌላ ነሽ። ስማ ከዚህ በኋላ ስታገኘኝ ሰላም ቤዝ ትለኛለሽ። እሺ እስኪ በል ብርሃን በሞላ ሰላም ቤዚ። ቆይ
ሰላም መስዋዕት ቤዚ በል ሰላም ቤዚ ቆፍጠን በል ሰላም ቤዚ በቃ ብዙ አትቆጣ ታስፈራለህ ሃይ ሚደነቁበት እንደው አንቺ እኮ ማለት ምሩ እሱን ሻሽተው እቺማ መለያችን እኮ ናት። እንዲሁ ካለሻሹ ግን ታምራለህ። አንዴ ያለመችሽም? አይ ትመቸኛለህ፣ ያለሻሹ ግን በይበልጥ ትመቸኛለህ። አብሽር አንድ ቀን ተወዋለሁ። ፕሮሚስ? ከምሬን ነው ተወዋለሁ። ከዛ ስራ ትጀምራለህ። አሁን እየሰራው እንዴ? አይ በቃ ስርዓት ያለው ስራ ነው፣ በስርዓት ትሰራለህ። እሺ ከዛስ? ከዛ ከዛስ? ከዛ ይዘኝ ትጠፋለህ። ምን አቺ በሷት ምሩ በቃ እንደወሩ አታሳፍረኝ። ኧረ አልፋታሽም፣ ንገሪኝ ምንድን ነው? አይ በቃ ወሩ አልኩህ አይደል እንዴ? በቃ አፍሬያለሁ። ተው አትፈሪያ። አይ አቺ በሷት አሁን ስሯሯጥ መኖሬ ነው። ሰሚ መስዋዕት ኧረ ቁሚ። እስቲ ልነሳና ለያዘው መንገዴን መውደድን ፍለጋ ምሩ ስርዓት ነግሬሃለሁ፣ ምንም እንዳትለኝ። ምን አልኩሽ አሁን? አይ በቃ ባለፈው ተናገርኩ አይደል እንዴ? ተወኝ፣ አታሳፍረኝ እባክህ። እሺ ምንም አልልም። አይነፍኩም ስንቁን ናፍቆት እንዳይበላ ምን ነው? ምንም ምን ነው? አይ አስተያየት ተቀየረብኝ። አስበሽዋል? ግን ጀለሶቼ እንዳለ ትቻቸዋለሁ። በቃ ሁሌ አንቺን ማግኘት ብቻ ነው ፍላጎቴ። እኔ ግን ደስ ብሎኛል። እኔም እኮ ደስ ብሎኛል። በዛ ላይ የሌለ ነው እየናፈቅሽኛለሽ። ምሩ ረፋት ተሰፍረኝ። ሃይ አይነፍኩም ስንቁን ናፍቆት እንዳይበላ ጩጬ እያለሁ ነው ኃላፊነት የተሸከምኩት። በቃ ተሯሩጦ መብላት፣ ዛሬ መኖር ህይወቴ ብቻ ይመስለኝ ነበር። አሁንስ በቃ መሯሯጥ፣ ለነገ ማሰብ፣ የተሻለ ህይወት መመኘት። መቼ እንዲህ አይነት ሐሳብ ማሰብ እንደጀመርኩ አላውቅም። ህይወት ወደ ፈለገችበት ነው የምትወስደው። በዛ ቦታ ታግሎ ማሸነፍ ደግሞ ህይወትን ጣፋጭ ያደርጋታል። የሰው ልጅ ሁሉም ይፈተናል፣ ግን በሚችለው ነው። በማይችለው ማንም አይፈተንም። መስዋዕት፣ እኔ አንቺን ፈተና መጋፈጥ ፈልጋለሁ። አንዳንድ ፈተና ጉልበት አይፈልግም። በመሸሽ የምታሸንፈው ፈተና ይኖራል። አባታ ወሳስቢው እስኪ የሆነች ማላቃት ሊቆንሽብኝ እኮ። ስደተኛ ሆነ
ወደ ቤት መሄድ አለብኝ። ለመንገደኛ ሰው ግን መሄድ አልፈለኩም። ለምን? ናፍቆት እንዳይበላ የእሱን ወሬ ላለመስማት። አንጀት አንጀቱን አባትሽን ነው? አዎ። ታዲያ ከእህትሽ ጋር አታውሪ? ምሩ አትቆጣኝም? አንድ ነገር ልንገርህ። መቼም አልቆጣሽም። እህት የለኝም። ምን? ለእህቴ ምሳሌ ድረስ እያልሽ አይደል እንደምንገናኘው? ዋሽቼ ነው። ቆይና ለማን ነው ምሳው የምታደርሺው? ለአባቴ። አባትሽ የት ነው ያለው? ምሩ እባክህ ነገ ልንገርህ። መስዋዕት ደግሞ በቃ ሁሌ ነገ ነገ። ምሩ እወዳለሁ እኮ። እሺ ቁሚያ። ስሚያች መስዋዕት፣ እኔም እኮ እወድሻለሁ። አንቺ መስዋዕት። ምሩ አስደነገጥከኝ እኮ። እና አንቺ ብቻ ነሽ እንደምታሾፊብኝ? እኔም እኮ ጎበዝ ነኝ። እንዴት ሳትነግረኝ መጣ? እየተከተልኩሽ ነበር። መቼ? ጠዋት ከቤቴን ምሳቃ ይዘሽ ስትወጪ ጀምሮ። እና ሁሉንም አየህ? ማረሚያ ቤት እስክትገቢ ድረስ ያለውን አይቼዋለሁ። ወይኔ ምሩ ግን ምን ሆነ ነው? እኔ ራሴ ሁሉንም ነገር እነግርሃለሁ አላልኩም ነበር? አንቺ እስክትነግሪኝ ድረስ መጠበቅ አልቻልኩ። ስለዚህ ተከትዬሽ ሄድኩ። እውነት ምሩ ጥሩ አላደረክም። አባትሽ ነው አይደል የታሰረው? አዎ። እና ከዚህ በፊት አባቴ አደገኛ ነው እንዳያይ ይገላል ምናምን ስትይኝ አልነበር? እሱ የእንጀራ አባቴ ነው። እና ከእንጀራ አባትሽ ጋር ነው የምትኖሪው? አዎ። አባቴ አሳስሮ ከጭንቀት የገላገለን ሰው ነው። ጥሩ ሰው ነው። አባትሽ ምን አድርጎ ነው የታሰረው? አላውቅም። ምሩ ተው 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 ተው። ስለሱ ማሰብ አልፈልግም። መስዋዕት የጨለማው መብራት አንቺ መሆንሽን ልግለጸው በመኩራት ላንተ ትኩን ብሎ የፈጠረኝ ላክብር ላመስግነው አንቺን ያደለኝ ትርታደም ስኔ ያንዲ ወቴ ግማ የስትንፋሴ መቼም አትተወኝም አይደል? መቼም አልተውሽም። መቼም እንዳትተወኝ እሺ። ምሩ አራርጠህ ከያዝከኝ ከረሜላ እገዛልሃለሁ። ኦፍ መስዋዕት ኦፍ። አሁንስ የሰለቸኝ የመሯሯጥ የዘጠኖቹ እንደ ፊልም ይመስል በየጠጋጠጉ መሯሯጥ። ምሩዬ ነው እንጂ ቻል ዘንድሮ ብሏል ሰውየው። ማጣው ትርታደም ስኔ ያንዲ ወቴ ግማ የስትንፋሴ እስትንፋስ ነፍሴ
ነፍሴ ኮነሽ ትርታ ደምስኔ ያንዲ ሕይወቴ ግማሽ የስትንፋሴ እስትንፋስ ነፍሴ 10,000 ፎሎወርስ በነፃ ደግሞአለው በነፃ ከእልፍ ቃል ዲጂታል ማርኬቲንግ ከ100,000 በላይ የቲክቶክ አካውንት ሲገዙ የፈለጋችሁት አካውንት ላይ መርጣችሁ 10,000 በእኛ ጊቫዌይ ተዘጋጅቷል። እንዳያመልጦት ሰምተዋል። 10,000 ፎሎወር በነፃ አሁኑኑ ከስር ባለው ስልክ ይደውሉ። ፒስ ልስተምርዬ አረ ይብራብኝ ይጣፍጣል እኮ በዛ ላይ ውስጤን ቀዝቀዝ ያደርግልሃል። አታስቢ፣ ውስጤ እንደቀዘቀዘ ነው። ለምንድን ነው ውስጤ የቀዘቀዘው? ምሩ ትታኝ በረዶ ጠብታላ እየደላሽ ስላንቺ ማወቅ ፈለኩ። በቃ ሐሳቤ ሁሉ አንቺ ጋር ነው። ስራ መስራት መሯሯጥ ሁሉ አልቻልኩም። ምሩ ግን ጥሩ ሰው እየሆንክ ነው። በፊት መጥፎ ሰው ነበር? አይ እኔ እንደዛ አላልኩም፣ ግን ስለኔ እያሰብክ ነው። ምን አገባኝ ማለት አቆማል። አረ ላሽ በይ አንቺ ደግሞ በቃ ጀለስነን ምናምን ስለተባባልን እኮ ነው። አዎ ጀለስማ ጀለስነን፣ ግን ለኔ እንደዚህ የሚጨነቅ ሰው ይኖራል ብዬ አስቤ አላቅም። በእኛ ዓለም ደግሞ ጀለስ ነው። ለጀለስ ምንም ማድረግ ለራስ እንደማድረግ ነው። ምሩ የእናንተን ዓለም መቀላቀል ፈልጋለሁ። እስካሁን አልተቀላቀልሽም? ምን ያደርግልሻል? ምን ያደርግልሻል? ልቤን ገበታል ተዘርግቶልሻል፣ ተዘርግቶልሻል፣ ተዘርግቶልሻል። ዋ እንኳን ወደኛ ዓለም በሰላም መጣሽ። ጀለስካ ጨምርበት። አብሽር ጀለስካ ይመች ያራዳ ልጅ ና ኧረ አረጋጊው እንዳያንቅሽ። እንደና ምትላ ኧረ በይ በይ ልታብጅ ነው እንዴ? ባካ ወደዛ ሂድ። እንደውም አቺ ምሩ አንተ ምሩ አትጪ አይ ልብስ አይ የታባሽ ሰሪያ ግፊው ወደኩ ምንድን ነው አሰሪውም ነበር። እኔ እኮ አንተ ላስቅ ብዬ። በይ 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 ነይ በእናትሽ። አይጎዳ ገላሽ ለዘላለም ጊዜው የሶሻል ሚዲያ ስራውንና ንግዱን ለብዙዎች የሚያደርሱበትን አማራጭ ያቀላጥፉ። ለሱ ደግሞ እኛ አለንበት። እልፍ ቃል ዲጂታል ማርኬቲንግ ማንኛውንም አይነት የሶሻል ሚዲያ ፕላትፎርሞች መግዛትም ሆነ መሸጥ ካሰቡ በቅድሚያ ወደኛ ይምጡ። እንዲሁም ዩቲዩብ፣ ኢንስታግራም፣ ፌስቡክ ፔጅ፣ ቲክቶክ አካውንት ፎሎወር፣ ላይክ እና ቪው በተመጣጣኝ ዋጋ እንሰራለን። በተጨማሪ የሆስቲንግ አገልግሎት እኛ ጋር ያገኛል። ሌላው ለማንኛውም የሶሻል ሚዲያ ከአቅም በላይ ለሆነ ብልሽት እኛ ጋር መፍትሄ ያምጡ። ምርዬ ጎበዝ ነሽ። ምርዬ በጣም ጎበዝ ነህ። የስ ምርዬ በጣም ጎበዝ ነህ። ና ጀለስካ አይ
ምሩዬ አልከበድኩም? ቀላል ከብደሽኛል። ቀጭን እኮ ነኝ፣ እንዴት ከበድኩ? ምን አቅልሻለሁ? ሐሳብሽንም ጥለሽብኝ ይሆናል። አይ ምሩዬ ሐሳቤ እንኳን ይቅርብ፣ በጣም ይከብዳል። ስታይኝ እኔ የሚከብደኝ ይመስልሻል? እኔ እንደዛ ማለት ፈልጌ አይደለም። እና ሐሳቤ አይከብድም? ቀላል። አንቺ መች ተከብጂና? አቺ መስዋዕት፣ ይኸው ደግሞ እየቀለድኩ ነው። ስለ ራሴ ስለ ድክመቴ ማውራት እፈራለሁ። አብሽር፣ ደስ ባለሽ ባመንሽበት ሰዓት ትነግሪኛለሽ። አባቴ ኃይለኛ ሰው ነው። ሁሌ ነበር የሚገርፈኝ። እናቴ የኔ መሳቀቅ አይታ ሌላ ልጅ ላለመውለድ ሁሌ እንደጸለየች ነው። ይሄን ያህል? እኔንም እናቴንም ሁሌ ይመታል ነበር። እናቴ ግን ሁሉን ተቋቁማ ችላ ኖረች። በጣም ይቅርታ መስዋዕት። አንድ ቀን እናቴ ያረገዘች። ታዲያ እንደለመደው ሲደበድባት አጉል ቦታ መታትና ልጁ ሞተባት። አይዞሽ በቃ ችግር የለም። ከዛ አባቴን ታሰረ። የማዘሬ ትምህርት ቤት ጓደኛ ሁሌ የሚናደድባት ነበረ። ይህ ነገር ሲፈጠር አባቴን ለፖሊስ አሳሰረው። የእንጀራ አባትሽ የሆነው ሰው ማለት ነው? አባቴ ከታሰረ በኋላ ነው ነፃነት የተሰማኝ። እና ልጅነቴን ብዙ ስላልኖርኩ አሁን ነው እየኖርኩ ያለሁት። ይጠላኝ ነበር። ይቅርታሽ። አንተ ምን አደረግከኝ? እማየውን ነገር ስላስታወስኩሽ። ጓደኞች ሆነን ለዛ ነገርኩ። እሺ፣ የሚያስፈልጋችሁ ምንም ነገር ካለ ንገሪኝሽ። ምንም ነገር መሩ ወይ በረዶ አለቀብኝ፣ ግዛልኝ። አቻምሻል እንዴ?
ባክሽ ቁጫጭ ነው የሚወርድሽ። አይወራኝም። በእኔ በረዶ ትላለች እንዴ?